ዋፒ ጋይስ ባሚ ነኝ። ዛሬም በጥያቄያችሁ መሰረት ከሶፊ ጋር ተገናኝተናል። ከሶፊ ጋር ዛሬ አሪፍ ወርክአውት ይኖረናል። መጀመሪያ ግን አንዳንድ ጥያቄዎችን ጠይቀዋለሁ። ስለ ወርክአውት ሊሆን ይችላል፣ ስለ ቢዝነስ ሊሆን ይችላል፣ ስፖርት ስላሉ ብዙ ነገሮችን ጠይቀዋለሁ ማለት ነው። እስኪ አብራችሁ ቆዩ። ዛሬ ትንሽ እኔም ካርብ ሎድ አደርጋለሁ። እሱም ያው በልኪ እያደረገ ነው። ትንሽ የተወሰነ ነገር ቀምሰን እንገባለን ማለት ነው። ስቴት ቲክታክን እያየሁ ነበረ። ሲገርሉ እኔ ሀብታም እንደሆንሽ አላውቅም ነበር። ያቶ ብዙ ጊዜ እኛን አግኝተህ አያውቅም እና ሀብታሞችን ብቻ የሚጠይቀው እና $80,000 በአመት መኪናው ኪራይ ነው አይመስለኝም። እና ድራማ ዘገሰራ $80,000 በአመት $80,000 ማለት ነው። የምሰራው ሳይሆን የሰራው ከሆነ አሁን ከዛ የተሻለ የሰራሽ ነው ማለት ነው። ቀጣይ ዓመት ከዛ የተሻለ ሊሆን ይችላል ይሆናል። ያም ሆነም እየሰራው እንዳለ እንደያዘው $80,000 ከዛ በኋላ $10,000 አሁን ባለ ፖቴንሻል ማለት ነው። $80,000 ማለት እኮ በአመት ወደ 8 ሚሊዮን ማለት ነው። $8 ሚሊዮን በአመት በዚህ ስራ 8 ሚሊዮን ይሰራል። ኧረ ዝም በጣም ከዛ በላይ እኔ በደምብ ስለሰራው ምን እያደረክ 8 ሚሊዮን ለምሳሌ አሁን ውጪ ሰዎች አሉ አይደል? ኦንላይን ትሬኒንግ የሚፈልጉ ሰዎች ማለት ኦንላይን ትሬነር ጋር ታጣላለ። ይሄ ሰውታቸው ፎቶ እየላኩልህ ምናምን ነገር ሶሌት ሳይ አሁን ከአሜሪካ 100 ከስተመር አገኘህበት ሆና ቤሪጅ ማለት ነው። ውጪ በጣም ትንሽ በይዘው ኦንላይን ላይ እንደዚህ እንደምታስበው በጣም ብዙ ዳይናሚክስ አለ። ማርኬት አደራረግ ከዛም ታወራቸው ሰዎች የምታገኛቸው ሰዎች ምናምን ናቸው። ሶይስ 100 ከስተመር የምታገኝ ከሆነና ዝም ብለህ $400 $500 ተበዛው የሚከፍሉ እንደዛ ብታረግ ፐርመንት ሳይሆን የሶስት ወር ፓኬጅ አልገባም። $500 ቢከፍሉ ከመቶ ሰው ወደ $5,000 ያገኛል ማለት ነው። $5,000 ይሄ ከአሜሪካ ብቻ ነው። ከዛ ከዱባይ ደግሞ ብዙ ሰው አለ። ዱባይ ስፔሻሊ ብዙ ሰው አለ። ሶሻል የዘረጋው ሶሻል ሚዲያ በዚህ በቲክታክ ብቻ ቲክቶክ፣ ኢንስታግራም፣ ስፔሻሊ ኢንስታግራም፣ ቲክቶክ፣ ኢንስታግራም እና እንዴት እንግሊዝ የምታደርጉ ማለት እንዴት ነው አፕሮች የምታደርጋችሁ? ቤዚካሊ ራሳቸው ናቸው አፕሮች የሚያደርጉ። አሁን ምንድነው መሰለኝ ኢንስታግራም ላይ የራሱ ስትራቴጂ አለው። ፖስት አደርጋለሁ። ፖስቶች ግን ፖስቱን አይተው ራሱ ዌብሳይት አሁን ይወጣልኛል። ኢንስታግራም ላይ ብቻ ያረካችሁ ፎቶ ለሃል በሳምንት መጨረሻ ቪዲዮ ትልክላቸዋል። ከዛ በሳምንት መጨረሻ ፎቶቸው ይልኩላል። ኦኬ መቀየር ያለበት ነገር ካለ ትቀይራለህ፣ መጨመር ያለበት ነገር ካለ ትጨምራለህ። ከዛ መልሰህ ትልክላቸዋል ማለት ነው። ከአሁን ከባድ ስለሆነ እንደገና የሚሰሩልኝ ስራ አለ። ይሄንን ነገር ስለተለቀቋቸው ልጆች አሉ። ከዛ እነሱ ናቸው ትሬን የሚያደርጉልኝ። ቤዚካሊ ትሬን አላደርግም ማለት ነው። ማርኬት ብቻ ነው የማደርገው። ሰው እንዲመጣ ነው የማደርገው። ሰዎቹ እኔ የሆነ ሰው ያሰለጥናቸዋል። አሁን በዚህ ደረጃ ይሰራል ያፊኝ ነው ከምን በላይ አራሽ እንዴት ያም ተጨረቀች ገባ ደንግጫለሁ። እንግዲህ አልኩት $80,000 ወይ በውጪዎቹ $80,000 በውጪዎቹ ነው እኮ በጣም ቀላል ነው። በዛ ያለ የምታስከፍለው ሰው ውጪ አይ ነው። ልክ ነህ። ግን እንደ አሁን ለምሳሌ በርግጥ ልክ ስለዚህ አገሩስ ቢሆን ኖሮ ብዙ አዌርነስም ችግር ስላለ እንደዚህ መስራት ይከብዳል። ምናልባት እኔ ፍሎ ላይ በብዛት ስለማስተራዊ አብዛኛው ሰው ፐርሰናል ሰው ማግኘታቸው ምናምን አሁን ለዛ ነው ትልቅ መሰለኝ $100 ተስከፍቶ ያንን ዛን $500 ነው ወደ ብር ብትቀይረው $1,000 ነው ወደ $180,000 ነው። እዛ $500 ሰው ስለዚህ $90,000 ነው። አሁን እዚህ አንድን ሰው ከፈል ብትለው ይበዛበታል። ግን ውጭ ያለን ሰው $90,000 ከፈል $500 ከፈል ብትለው ኢትስ ኖ ማለት የተማርሽው ኢንጂነሪንግ ነው። ኢንጂነሪንግ ደብረ ቢዝነስ ማኔጅመንት የሚገናኝ ነገር እኮ አይደል? ወንድ አፕሪሺየት ቢዝነስ ላይ እኮ መሆን የለበትም። ዝም ብለህ እንዴት ነው ስራህን ማርኬት ማድረግ ነው። በዚህ ደረጃ አላሰብኩም። ኦንላይን ትሬኒንግ ግን ታስባለህ አይደል? ኦንላይን ትሬኒንግ የምታስብ ከሆነ ሌትስ ሴይ እሺ እንደምንም 100 ከስተመሮች ባገኝ ብለህ ብታስብ ሶሻል ሚዲያን ተጠቅመህ በደምብ እሱ ነገር ሹት ታደርገዋለህ። ሞር ከስተመሮች ይመጡልሃል። ሳታውቀው እጅ ላይ ብር ይገባል። ቢዝነስ ማወቅ አይጠበቅብህም ማለት ነው። ግን የሄድሽበት መንገድ በጣም የተመቸ ቀደም ለታ ነበረ። ቪዲዮን በስትሪት መስማት ጀምሮ ባዲ ቢልዲንግ ታዘጋጅ ነበረ እና ዲቴል ምን እንደሆነ ሶሻል ሚዲያ የተቋረጠ ስለነበር ታውቃለህ ነበር። ዲክሊሊ በደንብ አልሰማሁትም።
እና እንዲህ በአካሳቢን በዛው አጋጣሚ ጠይቅም ቢሆን ምን ነበር የተፈጠረው? ፌዴሬሽን ተመስርቷል ራሱ የቻለ አሁን ላይ የቦዲ ቢልዲንግ ፌዴሬሽን ማለት ነው። አሁን ኤኒ አዘር ካንትሪ ላይ ብታይ ኤኒ አዘር ሀገር ላይ ቦዲ ቢልዲንግ ፌዴሬሽን ይባል የለም። ቢኖርም አንድን አካል ለማዘጋጀት የመከልከል መብት የላቸውም። አክቹዋሊ መከልከል ሳይሆን ግን ዞሮ ዞሮ ፌዴሬሽን አለ እና ውድድር ለማዘጋጀት ስጠይቅ ክፍያ ይኖረዋል። ከዛ ደግሞ ጎን ለጎን ዳኞችም የእነሱ ዳኞች ነው የሚዳኙት። which is not right። እንደዛ ከሆነ እነሱ ዳኞች ከሆነ የሚዳኙት ቤዚካሊ ሌላ የራሳቸው ውድድር ነው እንጂ ውድድር አለ ያኛው ይሄኛው ውድድር የሚለየው ነገር አይኖርም ማለት ነው። አሁን ኢቭን ተመሳሳይ ፌዴሬሽን ውስጥ ሆነው ሁለት ውድድሮች አንድ ከተማና አንድ ከተማ ላይ በመሆናቸው እዚህኛው ላይ ያለው ውድድር ኮንዲሽኒንግ በጣም ሊሆን ይችላል፣ ሌላኛው ላይ ደግሞ ያለው ኮንዲሽኒንግ እንዳለ ሆኖ ሳይዝንም ሊሆን ይችላል። ኢቭን ተመሳሳይ ፌዴሬሽን ሆኖ ማለት ነው። አሁን ተመሳሳይ ዳኛና ተመሳሳይ አይነት ዳኝነት ተመሳሳይ አይነት ውድድር የሚሆን ከሆነ ምንም የምትቀይረው ነገር የለም። በእንደዚህ አይነት መንገድ መቆሙ በጣም ያሳዝናል። አስቤ ነበር ያለው ድራሱ እና ያቀረብከው እንትንን ሳየው ለተወዳዳሪው ያቀረብከው ፕሪቪሌጅ ምናምን የሚገርም ነበር። በትልቅ እድል ነበር። በጣም የሚያሳዝን ነገር ነው እንደዚህ አይነት መንገድ መሆኑ። ብቻ ግን ሳከብ ያስባል ከሆነ ጊዜ በኋላ እና ማመሸም ወደ ረስክ 16 ሳምንት በኋላ የት ዱባይ መሰለኝ ዱባይም ቻይና ማለት ከወጣሉ የተማርከው ኢንጂነሪንግ ትምህርት እና ከአሁኑ የምትሰራው የቢዝነስ ኢንዱስትሪ ከፊትነስ የትኛው የተሻለ ነው ታስባለህ? አሁን ላይ ለአንተ የተመቸህ ነው ተገናኝ ዞሮ ዞሮ እንትን ነው ፊቸር ፊልም የምትገባበት እንዳንተ አፕሮች እና እንዳንተ አሰራር ነው። ኢንጂነሪንግ ውስጥ ብገባ ስቲል መስራት ያለብኝ ሰርቼ ኢንካም ጄኔሬት እንደማድረግ አውቃለሁ። ቶርኖ ማሽን ገዝተህ ቶርኖ ቤት መክፈት ነው፣ ነገር ገዝተህ ነገር ማድረግ ነው፣ ሜቢ ቴስቲንግ ቤቶች የተለያየ ቦታ መክፈት ነው እንጂ እሱም ኢዚ ነበር። እንደዚህ ነው አድርገህ ታውቃለህ? ከተመረቅኩ በኋላ ምናምን ባትሄድ ምክንያቱም ላቆም ትሬነር ሆኜ ምናምን እንደዚህ በዚህ ስራ ላይ ዲቴል እንደምትሰራ ቢገባል ራስዎ ኦፍ ኮርስ አፍተር 2 ዓመት ዩኒቨርሲቲ ላቆም ነበር ፊትነስ ሊጀምር ነው። ግን ቤትም ቢያሉኝ ከ3ኛ ዓመት ላይ ላቆም ነበር፣ 4ኛ ዓመት ላይ ላቆም ነበር። ብቻ ዓመት ከዓመት ላይ ላቆም ነበር ሲሞክር የነበረው ግን ጨረስኩት። ትግል አሁን በጣም ብዙ ታዳጊ ልጆች አሉ ወደ ፊትነሱም መምጣት የሚፈልጉ እና ወደ ባዲ ቢልዲንግ ማለት ነው። ወደ ፊትነሱ መምጣት ወይ ወደ ትሬነርነት ላይ ለመግባት ምንድነው የመጀመሪያው ምክር የሚሆነው? ራሳቸውን መስራት አለባቸው። ከዛ መቸኮል የለባቸው። ብዙ ሰው አሁን መስራት ያለበት ነው ደግሞ መስራት የሚፈልገው ነገር የማይፈራውና የሆነ ካለበትም ደረጃ ትንሽ ፎቀቅ የማይለው በችኮላ የተነሳ ነው። ያው ከአንደኛው ስቴፕ ወደ ሁለተኛው ስቴፕ መሄድ ኖሮብህ ከአንደኛው ስቴፕ ወደ አራተኛው ስቴፕ ለመሄድ ይሞክራሉ። አዳልጦ ትወድቃለህ ማለት ነው። ከአንድ ሞተር ስፖርት ትችላለህ። ለሁሉም ነገር ስቴፕ አለው። እውቀትን መጨመር ሊሆን ይችላል፣ ሰውነትን ማስተካከል ሊሆን ይችላል፣ የሆነ ራስ ላይ መስራት ሊሆን ይችላል። እነሱ ነገሮች ሳትሰራ ቀጥታ ወደ ኢንካሙን ላምጣ የሚል አይነት እንትን የምትወጣ ከሆነ የማይሆነ ወደ ይችላል። ኮምፒቲሽን ከፍተኛ ስለሆነ ኮምፒቲሽን በጣም እየበዛ በጣም ብዙ ሰዎች በየጊዜው ትሬነር እየሆኑ ነው። ኮምፒቲሽን የለም። የሚገርም ነገር ኮምፒቲሽን የለም። አሁንም ጠይቅ ጥያቄ በጣም የብዙ ሰው አስፋሪ ነው። ብዙ ሰዎች ማለት እንዲህ ሰውነት ሲያምረት ፎር ባዲ ቢልደር ስትሆን ብዙ ሴቶች ይወዳሉ ያስባሉ። አንተም እይታ እንዴት ነው? እኔ ፐርሰናሊ የነበረ ቢልድ ማድረግ ሰውነት ሴቶች የሚወዱትን አይነት ሰውነት ባዲ ቢልድ ማድረግ የምፈልገው ስፔሻሊ ብዙ ሴቶች የሚወዱት አይነት ባዲ የሆነ ኤስቴቲክ የሆነ ባዲ ናቸው። እንደዚህ አይነት ባዲ ቢልድ ማድረግ የምፈልገው ጎሌ እሱ ስላለው እና አንተም በአንተ እንትን ምን ታስባለህ? ብዙ ሰው አክቹዋሊ ሴቶች ሰውነት ወንዶች ነው የሚሉት እና ሴቶች የሚወዱትን ሰውነት ከገነባ አሪፍ ሰውነት አልገነባም። እኔ እንደዛ ስለ እኮ ሴቶች አይደለም ማለት አይደለም። ይህ ባዲ አይወዱት በቃ ፕሮፖርሽናል ሆኖ በጣም የሆነ ኤስቴቲክ የሆነ ባዲ እንዲኖረኝ አልፈልግም። እንደዛ ከሆነ አሁን እኮ ያለኝ ባዲ እንደዛ ነው። ግን መሆን ፈልገው ያ ባዲ ወሰደ በጣም ሂጅ መሆን ፈልገው አሁን ለምሳሌ በኢትዮጵያ ደረጃ እንደ ትላልቅ እንደ ሌሎች ሀገሮች ትልቅ የሆነ ባዲ ቢልደር የለንም። አሁን ልክ እንደ ሳምሶን ዳውዳ ምናምን 150 ኪሎ የሆነ በጣም ኢትዮጵያ ውስጥ የለም። አሁን ለምሳሌ እንደዚህ አይነት ኪሎ
እንደ ናይጄሪያ ውስጥ ምናምን ሌላ አፍሪካ ሀገሮች ኢቨን ኬንያ ብትሄድ ራሱ አላቸው። ሜቢ ስቴጅ ላይ ታያቸው ትላልቅ ስቴጅ ላይ ታያቸው እንጂ አሉ ጽድት ያሉ ማለት ነው። ግን እንደ ኢትዮጵያ ደግሞ ያስፈልጋል በኮርስ ገባሽ። ልክ እንደ ሳምሶን ዳውድ የሚያክል ሰውዬ ልክ እንደ ዘመኑ ይሆን ይባል አሁን ለዛሬ በእርግጥ አረ ኤክስትሪምሊ ፑሽ ማድረግ ራሴ እንደዛ ነው እና በተወሰነ መልኩ ሊን እንዲሆን አድርጌ ገነባ ቢኮዝ እንዳያስቸግረኝ ከተሳረግ ምናምን ማለት ነው። እና ድጋሚም ደግሞ ሬጌም በማድረግበት ሰዓት አሪፍ የሆነ መስል ማስ እየጨመርኩ ቤተሰብ እንፈልግ እና ብዙ ሰዎች የብዙ ኮንሰርት ጥሩ ባዲ ሲኖር አብዛኛው ሰው የሚያየው እንደዛ ነው። ከብዙ ሴት እንትን ይመስላቸዋል ወይ ፕሌየር ትመስላቸው ትችላለህ። በቃ ብዙ ሴቶች ይወዳሉ ባዲ ምናምን ብሎ ነው የሚያስቡት። ትንሽ ካርቢሎ ዳርግ ያለ እኔም በምችላቸው ካርቢሎ ይባላል እንበለው። እሺ አሁን ዛሬ ትሬን የሚያደርገኝ ሶፊ ነው ማለት ነው። የዛሬ ወርካታችን የሚሆነው ሾልደር ቸስት እና ባይሴፕስ ነው ማለት ነው። እስኪ ከፍላይኝ ያለውት ምንም ጋር ያደርገኛል ብዬ አስባለሁ። በመሀል ማንም ጥያቄዎችን ይኖራል ማለት ነው። ሰስቻው